ላይፌ እንደዛ ጥይት እየተራገፈብኝ ላይ እነድቼ ወጣለሁ። ጓደኞቼን ቆሜ ይዣቸው ኑ ግቡ ብዬ ጥይት ናዳ እየወረደ ኖ ዌይ የስ ወይ አሁን ባለፈው ነው ኩክ እያደረገኝ ነበር። እግዚአብሔር ምን ይለኛል መሰለ እኔ በዚህ ውስጥ እየሰራሁ ነው ይለኛል። ማስታወቂያ እየሰራሁብህ ነው ይለኛልና የምን ማስታወቂያ ነው የምትሰራብኝ? ምን ማለት ነው? አይ ቅድሙ ፐርሰናሊቲ ስጋ አለ ነፍስ አለ መንፈስ አለ። ስጋዬ ኢስ ጋንግስተር ዋው ገብቶሃል? አልሰማህም? ፖሊስ ቢመጣ አልሰማም አልኩ። ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘብን። እሺ ተያዘብን። ከዛ ሲያዝ ቀጥታ እኔ ጋር ወይ ተባልኩ። ዴቭ ጃማው እንደዚህ ሆኖ ተያዘ። የት እንዲህ በምን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ። ዝም ብለህ በሩ ይታያል አሉ። አዎ ልክ በሩ ላይ ስደርስ ውጣ፣ በሩ ላይ ስደርስ ውጣ ዘይው ማጅን። ከዛ ያ ልቤን ያውቁታል። ከዛ ደረስኩ፣ ታርጋዬን አጠፍኩኝ። በሩ ላይ ቀጥ ብዬ ወደ ኋላ ገባሁ። ከዛ የማይገባበት ቦታ ነው የገባሁት። which is ብዙ መሳሪያ አለ። ሰው ተዘናግቶላቸዋል። ልክ ሲያይን ካቴና ገብቶላቸዋል። ልክ ሲያይን ተንደርድሮ ሲመጡ ብድግም ሲል መስኮቴን ነው ያወረድኩት። ጽዛርግ ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው። ወደ ላይ ነው መጀመሪያ ማስጠንቀቂያ። እሺ ዘለው በመስኮት ገቡ። ነዳውት ሰነደው ስወጣ ክራውድድ ነው። ጋጭቸው በዚህ በቀሰል ዝግ ነው፣ በዚህ በቀሰል ዝግ ነው። በእግረኛ ላይ ማንን ማይሰማ የጥይት ሩምታ ገብቷል። ሆል የአዲስ አበባ ጀማ ዋና የሚባሉት ምን ይሉኝ ነበር? ዴቭ አልጸለይክም እንዴ ዛሬ ይሉኛል። የሆነ ነገር ላይ ስመጡ ምክንያቱም every day was the last day። ምክንያቱም እኛም ታጥቀን ነው የምንወጣው። የሚጠብቀንም ግድ ይፋውል ነው፣ የትጥቅ ፋውል ነው የሚጠብቀን። ሰምሄደው ሞተርሳይክል ስንት በትንሹ 4 5 6 7 አንተ መሃል ላይ ነህ። እኔ በመኪና ነኝ። ጠዋት የነዳሁትን ከሰዓት አንደውም፣ ከሰዓት የነዳሁትን ማታ አንደውም። ምክንያቱም ፋውል ነው። ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም። እናቱ የወለደችው ሰው አሯርጦ አይዘኝም። አዲስ አበባ ከተማ ውስጥ በክራውድድ ነው የምልህ። በክራውድድ መንገድ ተዘጋግቶ ነው የምልህ። ምን ታደርጋለህ? ከአንዱ ባንክ ቅርንጫፍ የምታዞረው ሰው እንወስድብሃለን። ኖ ዌይ እንወስድብሃለን። በጥፊ ብዬ አውርጄ መኪናን ይዤ እሄዳለሁ። የባንኩን ሰራተኛ ነው ሰውየውን ነው ባለቤቱንም ይሁን ምንም ይሁን እስከ ስንት ብር ድረስ? ለምሳሌ ማንዬ ልታሳስረኝ ነው መሰለኝ። ጣ ብለን እኮ እስከ በዛን ዘመን አስበዋል። የዛሬ 10 ምናምን ዓመት በዛን ዘመን እንደ ቀልድ ነው 100,000 ብር ነው ወይ በቀን ብለው ታደርጋላችሁ። ተራ የሆነ ነገር ነው። 100 ብር ቢወድቅብኝ አናነሳም። ተሳስቼ 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? ስንት ጀማ እያለ ከስር የሚለቀን አስቧል። ክለብ ላይ እንደዛ ብር እየረጨ እኔ ይኸውልህ አጎንብሻ አልኩ። ክለብ ውስጥ 100 ብር ቢወድቅብኝ አላነሳም። አረንጓዴው 100 ብር 200 አልነበር።